በጎች በሉ የእረኛውን ድምፅ ለይተው ይሰማሉ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 ላይ በጌታ በኢየሱስ ክፍሉን አነባለሁ። ኢየሱስም መለሰላቸው እንዲህ ሲል ነገሯቸው፣ አታምኑም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። አሜን። እናንተ ግን እንደነገሯችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም ምን አደርጋለሁ? አውቋቸዋለሁ፣ ይከተሉኝማል። አሜን። እስኪ በደንብ አድርጋችሁ አሜን በሉችን። በጎቼ ምንን ይሰማሉ? እስኪ ድምፄን ይሰማሉ በሉ። እኔም ምን አደርጋቸዋለሁ? አውቋቸዋለሁ፣ ይከተሉኝማል። ሃሌሉያ። እኔም የዘላለም ሕይወትን እሰጣቸዋለሁ። ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። እስኪ በደንብ አሜን። አሁንም የሰጠኝ አባት ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔንና አብ ስንት ነን? አንድ ነን። ቀና በሉ። ቀና በሉ። በጎች ድምፅን አጠገቤ ያለውን ሰው ስለ አንድ እረኛ ድንቅ ባህሪ ያየሁትን ቪዲዮ የተማርኩትን ነገር ነው የምነግራችሁ። በጣም ሰፊ መሬት ነው። በጣም ሰፊ መሬት ነው። ትላልቅ እንጨቶች አልፎ አለ እዛ ቦታ ላይ። በጎች ደግሞ በጣም ብዙ በጎች ነው። ደግሞ የበጎቹ ዝርያ መልካቸው ደግሞ ተመሳሳይ ነው። የሆነ መልካቸው እንዴት እንዳደረጉ አናውቅም። ብቻ ግን ያው በዲኤንኤ ሊሆን ይችላል። ግን በጣም ትላልቅ በጎች ናቸው። በጣም ቢገርማችሁ ማለት ቁጥር ስፍር የለውም። እና አንድ ጋዜጠኛ ስለዚህ ሰው ስለ እነዚህ በጎች እድገትና ባህሪ ወይም ከእረኛቸው ጋር የነበረውን በጣም ድንቅ ግንኙነት ሰምቶ ወደዚያ ወደ እረኛው ወደ በጉ እረኛ ይሄዳል። አንድ ጋዜጠኛ በጎቹ በጣም እዚህ ሮቅ ብሎ በጣም ብዙ አሉና እረኛውም ሩቅ ከዚህ ከጋዜጠኛው ጋር ቁጭ ብሎ በደም ስሙኝ፣ ቁጭ ብሎ ለካ እነዚህ በጎች እረኛው እዛ ሆኖ እያለ ከሩቅ ሆኖ እያለ ድምፅ ከሰሙ ጆሮአቸው ነው የሚያቆሙት፣ መብላት አቁሙ። ከዚያ እሱ የሚጠቀማቸው ቃል ነበረ እነሱን ለመጥራት የሱን ድምፅ የሚለዩበት እሱ የሚጠቀምበት ነበርና ለጋዜጠኛው እስኪ ይሄን ነገር እኔ የምናገረውን በልና ቼክ አድርግ አለው። እኔ ይሄን እላለሁ፣ ግን እኔ ይሄን ስል እነሱ ወደ እኔ ይመጣሉ አለ። በጣም ሩቅ ነው ያሉት። ከዛ በኋላ እኔ ይሄን ስናገር እነሱ ወደ እኔ ይመጣሉ አለ። እኔ ከጠራው አይመጣም አለ ጋዜጠኛው። አይመጡም አለ። እስቲ ቼክ አድርጋ። ጋዜጠኛው ቆሞ ይጠራል፣ ደገመ። በጣም ድምፁን ከፍ አድርጎ አይሰሙም፣ ይበላሉ። ዝም ብሎ ሳሩን ያጭዳሉ፣ ምንም አይሰሙም። እሱ የሚጠቀመውን ወርድ ነው የተጠቀመው። በደምብ ስሙኝ። እሱ የሚጠቀመውን ቃል ነው የተጠቀመው። ግን በጣም እነሱን ሊጠራ 3 ጊዜ በታላቅ ድምፅ ጠርቷል። ከዚያ በኋላ ይበላሉ እንጂ ቀናም አይሉ። ከዚያ የሚገርማችሁ እረኛው ግን ከሱ አጠገብ ነው፣ በጣም ሩቅ ነው ያለው ብያችኋለሁ። እረኛው ቆሞ በትንሹ ለኔም ራሱ ቃሉ እሱ ምን ወርዱ ምን እንዳለ አላቅም፣ ግን በትንሹ ገና ድምፅ ሲያወጣ መጀመሪያ ጆሮአቸውን አቆሙ። ሁሉም ልክ እንደዚህ ቀጥ ሳሩን አቆመው፣ አንገታቸውን ቀና አድርገው ጆሮአቸውን ሁሉም ሸፍ አደረጉት። ሁለተኛ ስደግም ሩጫ እየሮጡ እሱ ድምፁ የቱ ጋር እሱ የት እንዳለ እየሮጡ ወደሱ መጡ። መልሰው ደግሞ ይላል ሂዱ ሳሩን እንዲበሉ ወይም ወደዛ እንዲሄዱ እኔ የምጠቀመውን ቃል ተናገራል። አሁን እኔ ግን ይሄን ቃል ተጠቀማለሁ፣ እነሱ ይሄዳሉ። አንተ ግን ተጠቀም አይሄዱም። እስቲ ቼክ አድርገን ይሄዳሉ አለ። መጥተዋል፣ ይሄዳሉ አለ። ደገመ። እሱ ያቺን ቃል ተነገ አይሄዱም። ቆሞዛ እሱ ግን አንድ ቃል ሲናገር ወደ ሳራቸው ያ ሁሉ ተመለሰ። ይሄን ለእግዚአብሔር ሰው ለምንድን ነው ለኛ የምትናገረኝ ካልክ ዛሬ መልእክት አለኝ። አሁን አንድ ነገር ብቻ ነግራችኋለሁ። አንድ ነገር ላስተምራችሁ ፈልጋለሁ። ወይ አባቴ የቆንጆ ልጅ አትዩሱን
ዛሬ ይሰራል። ዛሬ ይሰራል። ዛሬ ይሰራል። ማይኩን ያዛል። አሁን በደንብ ስሙ። ልጁ ምንድን ነው ያለው? በጆሮአችሁ ሰምታችኋል? አልሰማችሁ? ምን አለ? እሺ ቀይር። የሆነ ሰው አትዩ፣ ወደዚህ ዙር። ቀይር አንድ ሰው። በቃ ጎበዝ። እስኪ ድገም ያኛውን ቃል ማይክ የወሰድክ። ዛሬም ይሰራል። ድገሚ። ዛሬም ይሰራል። ማይኩን ውሰድ። ምንድን ነው ያለችው? ሁለቱም ምንድን ነው ያሉት? እሺ አሁን ጸጥ በሉ። መጀመሪያ ላይ የተናገረው ልጅ ምንድን ነው ያለው? ድምፁን ሰምታችኋል? አልሰማችሁም? እሺ ማን ነው? ጸጥ በሉ። ማን ነው ሰውየው? በቃ እሱ እንድትመልሱ ነው የሚፈልገው። ማን ነው ሰውየው? ዛሬም ይሰራል ያለው የመጀመሪያው ልጅ ማን ነው? ግን ድምፁ ምን አድርጋችኋል? ሁለቱም የልጅቷም የሱም መልእክት ስንት ነው? እሺ ዙሩ፣ ወደ ኋላ ጨፍኑ። እሺ ዝቅ በሉ እንዳታዩ ማንም። አንድ ሰው ዛሬም ይሰራል። ስሙኝ፣ አንድ ሰው ዛሬም ይሰራል ይላል። እሱ ማን እንደሆነ ለእኔ ትነግራላችሁ። እሺ መልእክቱ አንድ ሰው ዛሬም ይሰራል፣ እሱ ማን እንደሆነ ትነግራላችሁ። ዛሬም ይሰራል። እሺ ቀና በሉ። አሁን ዛሬም ይሰራል ያለው ማን ነው? መልእክት አለኝ። ሼላብራናስ የሁላችንም ድምፅ ምንድነው መልእክቱ? ምን የሚል ነገር ግን የማንን ድምፅ ለያችሁ? ከሶስታችን የማንን ለያችሁ? ምን ስለምታደርጉኝ? ስለምታቁኝ። በአካለም ብቻ አይደለም በድምፅ ምን ስለምታደርጉ? ስለምታቁኝ። የሁሉም ሰው መልእክት ተመሳሳይ ነው አይደለ? ግን እኔን ለምን ለያችሁ? ስለምታቁኝ። ሃሌሉያ! እኔ ዛሬ መልእክት አለኝ። አታላዮችን ዛሬ የምትለይበት ጆሮ ይሰጣል። ያዛ አጠገቤ ያለውን ሰው ለይተህ ትሰማለህ ከዚህ በኋላ በሉ። ማንም አይበላህም በሉ። ወዳጅህን ድምፅ ከዚህ በኋላ ለይተህ ማዳመጥ ትጀምራለህ። በደምብ ስሙኝ። ብዙ አገልጋዮች እኔ ነብይ ነኝ፣ እኔ አገልጋይ ነኝ፣ እኔ የቸርች እንደዚህ ነኝ፣ እኔ እንደዚህ ነኝ ያሉ ሰዎች መልእክቱን ተመሳሳይ ጠላት አድርጎባቸው ግን ድምፁ የማን እንደሆነ ሳይለዩ የተሸወዱ የተበሉ አሉ። አንዳንድ ሰዎች ሰይጣን በጣም ስሙዝ በሆነ መንገድ ነው የደፋቸው። መንገድ ላይ ጦርና ጠመንጃ አምጥቶልህ ገለሃለሁ ብሎ አልገደላቸውም። ብዙዎችን የበጉን ድምፅ አስመስለው መልካም መስለው የወዳጅን ድምፅ አስመስለው የገደሉ አሉ። ብዙዎቻችን ጠላት ፊት ለፊት ሲመጣ እናውቃለን፣ ከጀርባ ሲመጣ አንለይም። ዛሬ መልእክት አለኝ። የበጉን ድምፅ መስለው የመጡ ተኩላዎች ዛሬ ከህይወት ላይ ይወጣሉ። ይሄ ለኔ ይሁን የሚል ሰው አሜን ይበል። አንዳንድ ሰዎች እንደዚህ ይላሉ፣ ከጌታ ሰማዩ ይላል። አጋንንት እንደተናገረው ግን አያውቅም። ስጋና ደም እንዳወራው አያውቅም። ያዛ አጠገቤ ያለ ድምፅ ሁሉ ከጌታ ቢሆንማ በሉ ድሮ ባለ ሀብት ትሆን ነበር በሉ። ድሮ ትባረክ ነበር በሉ። ስሙኝ፣ ስጋና ደም የሚያወራው ድምፅ አለ። ከጥልቁ አጋንንት የሚመጣል ድምፅ አለ። ከእግዚአብሔር ዘንድ የሚመጣ ድምፅ አለ። ግን መጽሐፍ እንደዚህ ይላል፣ በጎቼ ድምፄን እኔም ምን አደርጋለሁ? አውቃቸዋለሁ። እኔም አውቃቸዋለሁ፣ እነሱም ምን ያደርጋሉ? ይከተሉኛል።
ሰው አሜን። ስማ፣ ለይተ ነው መስማት ያለብህ። ስሜታችሁን የሰማችሁበት ጊዜ የእግዚአብሔር ድምፅ መስሏችሁ ስሜታችሁን የሰማችሁት ጊዜ ዛሬ ያቆማል። ሶስት ሰው አሜን ካለ ስብከቴን ጨርሳለሁ። ስሙኝ፣ አንዳንድ ስሙኝ። አንዳንድ ጊዜ እኮ በደንብ አድምጡኝ። ስሜታችሁ የእግዚአብሔር ፈቃድ ጠላት ልክ አንተ የምትፈልገው ምቾት አለ፣ የምትፈልገው መንገድ አለ። ጌታው እቺን አርግልኝ ብለህ የምትጸልየው መንገድ አለ፣ ግን ከእግዚአብሔር ፕላን ውጪ የሆነ ነገር። ሰይጣን ደግሞ እንደ እግዚአብሔር ፈቃድ መስሎ ምኞትን ይነግራል። ምኞት እኮ ግን የእግዚአብሔር ፈቃድ የለበትም። አሁን አንድ ነገር ልንገራችሁ። ይሄ የእግዚአብሔር ሰው እዚህ ቸርች ላይ አሉ ከሚሉ አገልጋዩ ነው አሁን የመሰከረው ወንድማችን ኤልያስ። በደንብ አድምጡ፣ በደንብ እንድትሰሙኝ ፈልጋለሁ። 3 ወር በላይ ነው የተጨነቀው። እኛ ራሱ በአይን አይተናል የሱን ኮንዲሽን። የሚንገርማቸው ነገር ልንገር። በነገራችን እዚህ ቤት ውስጥ እግዚአብሔር ካልነገረ በስተቀር ዛሬ ከኔ ጋር አብራ ምተኛ ባለቤቴ ብትሆንም አልነግርም። ከእግዚአብሔር ውጪ ነግሬ ሊያሳፍራት አልፈልግም። አፋችን ዘግተን እሱ ዝም ካለ ዝም ነው። እዚህ ቤት አብሮን ነው የሚያገለግለው፣ አብሮን ነው የምንቀሳቀሰው፣ ግን ጸጥ አለ እግዚአብሔር። መከራውን አይተናል፣ እኛም አይተናል፣ ጌታም አይቷል፣ ግን ጸጥ። እኛ እስከምንገረም ድረስ የምናገለግለው አምላክ። ስማ፣ ድምፁን ተከተል። ድምፁን ስትከተል ክብር አለ። አንድ በረከት ልባርክ። እጅን አንሳ። አምላክ እግዚአብሔር ለምኞት አሳልፎ አይስጥ። እርሱ የሌለበት እርሱ ነው የሌለበት የሚል ግን ለስጋ ፈቃድ ምቾት አንተ ምጮሆን እንደ መልእክት አድርጎ ሰይጣን እሱን ተጠቅሞ ላንተ እንዳይሰጥ በኢየሱስ ከልክያለሁ። አንዳንድ ጊዜ ፍላጎታችን የእግዚአብሔር ፕሮግራም እንደሌለበት ታውቃላችሁ። ለይተ ነው ማዳመጥ ያለብህ ብሮ። ጠላት ምኞታችን ለጠላት ትልቅ ታርጌት መሆኑን አትርሱ። እግዚአብሔር የሌለበት እግዚአብሔር የማይፈልገው ምኞታችን ለጠላት ታላቅ መሳሪያ መሆኑን አትርሱ። ድግምት ብቻ አይደለም የሚሰለጥነው፣ ምኞት የራሱ ለአንተ ድግምት ነው በህይወት ላይ። እግዚአብሔር የሌለበት ምኞት ድምፁን ለይተህ ስማ። ትዝ ይላችኋል እናንተም ጠዋት እዚህ የነበራችሁ እሑድ የሰው እግዚአብሔር ሰው እየተናገረው እየተቆጣም በጣም እየተናገረው ይገርም ነው። ፕሮግራም ሁሉ ጨርሼ አባታችን ካጠናቀቅ በኋላ ላጠናቅቅ ስም ተነስ ኤልያስ አለው። አያችሁ በቃ ይሄ ኢየሱስ ሲዝን ነው። ያዛ ተገቢ ያለው እስኪመጣ ጠብቅ እንጂ ምኞትህን የምናገር ነብይ አትጠብቅ በሉ። እኔ በህይወቴ ዘመን እንዲመጡም አልፈልግም። በህይወቴ ላይ ሲጀምርም አይመጡም። እኔ ያለውበትን ኮንዲሽን ተናግሮ ሰማይ ትወጣለህ የሚል ነብይ አይመጣም። ነገ ሰብሬያለሁ። እሱ በህይወቴ ላይ ሊሰራ የፈለገውን ነገር አሽቶ ኤርሚን ሰርቶ እስኪመጣ ድረስ ጠብቃለሁ እንጂ ይሄን ክብር ነው የሚፈልገው። የኔ ኮንዲሽን አሁን ያለውበትን ሁኔታ ላይ ተንተርሶ ውጭ ወሬ ሰምቶ ፕሬስ የሆነ መረጃ ሰብስቦ ስለኔ መጥቶ የሚናገር ነብይ በዱላ ነው ከቤት የማወጣው። እግዚአብሔር በህይወት ላይ ዛሬ ያገለገልኩ በዚህ በእናንተ ፊት እቀጣሃለሁ ካለ እኔ ምሰራብኝ ነገር አለ። ከዚህ አውርዶኝ መከራ ውስጥ ቢያስገባኝ እሱ ያለው እስከሚሆን ድረስ እጠብቃለሁ እንጂ ያጭበርባሪዎችን ሰምቼ ከአባቴ መጋጨት አልፈልግም። ያዛ ተገበ ያለ ከባዱ ነገር ለምኞት እየተሰጠ ይቀን ነው በሉ። ብዙ ሰዎች ከቤተ ክርስቲያን ጋር ብዙ ሰዎች የሚጋጩት ለምን መሰላችሁ? የመጣ ሁሉ ነብይ ምኞቱን ስለሚያወራ ነው። ምኞቱ ላይ ደግሞ የእግዚአብሔር ፕሮግራም የለም። አያችሁ? የመጣ ሁሉ ነብይ እንደዚህ ይላል፣ ይሷካል ያል እሱ መኪና መግዛት ይፈልጋል፣ ሰውየውም መኪና ይገዛል ይላል። ሰውየው ግን ያልታረሰ ጨለማ በህይወቱ አለ። ያ የታረሰ ቀን ሰውየው መኪናውን ይገዛል፣ ግን ያልታረሰ ቀን መኪናውን እየተጠማ ይኖራል። ዛሬ እዚህ ቸርች 1 ዓመት ይቆያል፣ ቀጣው ቸርች 1 ዓመት ይቆያል። ዛሬ የቸርች ደብሮኛል ብሎ ሌላ ቸርች ይሄዳል። እንደዚህ አይነት ሰዎች ላይፍ ይሄ ነው።
ተጋበል ጆሮ ጋር ለወንድሜ ጆሮ ጋር ተጋብለ ስማ ንገረው እንደዚህ በለው የእግዚአብሔርን ድምጽ በለው ለይተህ ከሰማ በለው ይሳካላል። ቅድም የነን ድምጽ ለይታችሁ እንደሰማችሁ የአባቴ ድምጽ የቱ ጋር ነው በሉ። እሺ ስሙኝ እየመጣ ከሆነ በእናታችሁ ጌታን የሚጸልዩ ሰው ከሆነ በእግዚአብሔር ፊት በይሁንና የምትራመዱ እግዚአብሔርን ማዳመጥ የምትፈልጉ ሰዎች ካላችሁ አመፀኛ መልእክት እናንተን አያሳስትም። ገንዘብና ባለጠግነት የምድር ኑሮ የሚፈልጉ ሰዎች ናቸው በዚህ አይነት መገለጥ የሚሳሳቱት። የሰማይ ምስጢር የገባቸው ውስጣቸው ኢየሱስ የተተከሉ ሰዎች አይሸወዱም። ይሰማቸዋል። መልእክቱ ከጌታ እንደሆነ ይታወቃል። አሳጅን ይታወቃል። ፕሬዘንስ ነው የሚያደርግ። ስማ በህልውና ውስጥ ሆነ እርሱን እየጠበቅ እያለ ከእግዚአብሔር ያልሆነ መልእክት ሲመጣ ይታወቃል። አንሳጅን በጌታ በኢየሱስ ክርስቶስ ስም ለምኞት የሚነገር ሁሉ ዛሬ ተመታ ይሁን። የእግዚአብሔር ፈቃድ ባንተ ውስጥ የሚፈጽም የእግዚአብሔር ድምጽ ወደ አንተ ይፍሰስ። አንድ ሰው አሜን። አጠገብ ያለው ሰው ጆሮ ጋር አጠገብ ላይ ድምጹን ለይተህ ስማ። ሁሉም ሰው ባለጠግነት ይፈልጋል። ሁሉም ሰው ክብር ይፈልጋል፣ ትዳር ይፈልጋል፣ ኑሮ ምቾት ይፈልጋል። ጠላት ደግሞ ይሄ መንገድ ለሱ ምቹ መንገድ ነው። ሐሰተኞችን አገልጋዮችን በዚህ ሲስተም ነው የሚጠቀመው ሰይጣን። እየሰማችሁ ነው? እየሰማችሁ ነው? በደንብ ስሙኝ። ብዙ መገለጥ ከማወራ ማለት ነው ረጅም ሰዓት የእግዚአብሔርን ቃል ብናገር ለኔ ደስታዬ ነው። አሁን ይሄን ቃል ከሰማችሁ በኋላ ከዚህ በኋላ ማለት ነው ውስጣችሁ ያለው ወይ ቮሚት አድርጎ ይወጣል ወይ ካልሆነ በዛ ትቀጥላል። ያስ አጠገብ ያለው ይሄ እውነተኛ ድምጽ በሉ ሲመጣ በሉ ያ ቆሻሻው ድምጽ ያ የረከሰው ድምጽ ከውስጥ በሉ ይወጣል። አችኔ yotaውታይስ ኦሳይ ነናን ለስሜቴ የነ አሽዋ ዩአቲ ሞፖ ይሄን አሜን ያለ ሰው እግዚአብሔር ይመስገን ይሄው በቅርብ ጊዜ ይባረካል። አምላክ እግዚአብሔር ለምኞትና ለስጋ ፈቃድ አሳልፎ አይስጥ። ድምጹን ለይቶ ያሰማ። ተማሪዎች የእግዚአብሔርን ድምጽ ስሙ። ነጋዴዎች እውነተኛውን ድምጽ ተከተሉ። አገልጋዮች እውነተኛውን ድምጽ ተከተሉ። ሸካሩ ወንድማችን ያዘነ ቀን ቤታችን ሁሉ ውስጣችን ተረብሿል። ግን የእግዚአብሔር ፈቃድ የለውም ብንነግር እሱን ከእግዚአብሔር ይጋጫል፣ እኛም እንጋጫለን። እግዚአብሔር ዝም ካለ ለማንም መናገር አይጠበቅም፣ ምንም አያስፈልግም። እግዚአብሔር የመናገር ሱስ የለበትም። መናገር ሲጀምር በቀስ ብሎ ቆይቶም ፈጥኖ ሊመጣ ይችላል። አሜን ነው። አንዳንድ አገልጋዮች አንዳንድ ነቢይ ነኝ የሚሉ የግድ በቃ እግዚአብሔር ምን በቃ እንደተናገረ አታድርጉ። አሜን። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ የእግዚአብሔር መንፈስ መጣ ይላል፣ አነፌም ተከፈተ፣ ትንቢትንም ተናገርኩ ይላል። እርግጠኛ ሁኑ፣ እግዚአብሔር ሁሌ ትንቢት አይናገርም፣ ግን ሁሌም ቃሉን ይናገራል። ያዘው ተገባሽ ያለስ ወንድሜ እወድሃለሁ። እግዚአብሔር ለጠላቶችና ለስጋይ ፈቃድ አሳልፎ አይስጥ። የዚያን ጊዜ ውድቀት ይሆናል። ብዙዎቻችን ከእግዚአብሔር ቤት ውስጥ አቅጣጫችን ተበላሽቶ ግራ ገብቶን አሜን ማለት ያቃተን ውስጣችን የእግዚአብሔር ቃል ስለጠፋ ሳይሆን የተሳሳተ ድምጽ ስለሰማን። ያ ውስጥ እሳት የጠፋው የተሳሳተ ድምጽ ሰምተሃል። አጅኔ የተቦከረው ደን ገሊያ ሳየው ገሎ ስማ፣ ከጓደኛ የውሸት የመጣው ድምጽ አለ፣ ከዘመድ የመጣ አለ፣ ከጎረቤት የመጣ አለ። የውሸት መልእክት፣ የውሸት መረጃ አንተ ውስጥ ከክርስቶስ ድምጽ ውጪ የገባው እሱ ነው ውስጥን ያደረቀው። ዛሬ ከውስጥ የተጠፋው ላንተ ትክክል መስሏል አይደል? ትደርቃታል።
የእግዚአብሔር ድምጽ ከእግዚአብሔር ድምጽ ውጪ የሚሰሙ ሰዎች ሁላችሁ ትደርቃላችሁ። መንገዳችሁ አጭር ነው። ከበጉ ድምጽ ወደ እናንተ የመጣውን አውጥታችሁ ካልጣላችሁ ቅርብ ጊዜ ለእናንተ ድርቀት ነው የሚሆነው። አትጠራጠሩ። በአንደበት አሙቀ ልትቀጥል አትችልም። በእግዚአብሔር ፊት ላይ እርሱ የሰማይ አምላክ ነው። ሸጉድ አዛዲያ ይሄ መልእክት አንዳንዱን ይመለከታል፣ አንዳንዱን አይመለከትም። ዝም ብላችሁ ግን ጮኻችሁ አሜን በሉ። ከስጋና ከደም የመጡ አንተ ውስጥ ያለውን እውነተኛ ድምጽ ያጠፉ ያደበዘዙ ፊቱን እንዳታይ ጸሎት እንዳታረግ አመጠኛ ያረጉ መጸለይ የምትችል ልጅ ማምለክ የምትችል ልጅ በአምላክ ፊት ላይ በጀግንነት የምትሄድ ልጅ ኃይል ባንተ ላይ የነበረ ልጅ ዛሬ ወድቀ አመድ ሆንከው። የገባው ድምጽ አለ ግን ዛሬ አውጥቻለሁ። ይሄ ደግሞ የሚወጣ ውስጥ የተቀበለ ቀን ነው። ያለዛ ትደርቃለህ። ለማንም ሙቀት አልኖርም። የሚኖረው ለሱ ሙቀት ብቻ ነው። ይከፋኛል፣ ይታወቀኛል። አባቴ ድምጽ ይታወቀኛል። ሰዎች መጥቶ ቢያጨበጭቡ ሰማይ ብደባለቅ እሱ ከሌለ ይታወቀኛል። አንተ ዛሬ አቧራ ብታነሳ አልዘልም። ይታወቀኛል አባቴ የቱ ጋር እንዳለ አውቀዋለሁ። እሱ የቱ ጋር ድምጹ የቱ ጋር እንዳለ አውቀዋለሁ። እኔ ይታወቃል እኮ ድምጹ የቱ ጋር እንዳለ፣ ህልውናው የቱ ጋር እንዳለ ይታወቃል። አታሙቅ፣ ሰውንም አታሙቅ። ካልገባኝ ዝም በል። ካልገባኝ ዝም ሳገለግል ይታወቀኛል። እሱ ከኔ ጋር እንዳለኝ በመንገድ ሲሄድ እሱ ከኔ ጋር እንዳለ ይታወቃል። ከሌለም ይታወቃል። እኔ ዙር ይልብኛል፣ ሁሉ ነገር ይዞርብኛል። በቃ ይሄን ሁሉና የተራባችሁ ሰዎች ይሄን ድምጽ የተራባችሁ ብቻ እጃችሁን አንሱ። ኩሽ የተቆ ተተነየ ወሰና ተነሲያ አወይደስ ተተነየ ወሰና ተወሰነ ኮሲማና ኢየሱስ ሸላባቲያኖስ ዲያሎስ ተከት መለስኩል። ይሄንን መንፈስ አባት ሆይ ለሕዝብ ጸለይኩ። ይሄን መንፈስ እውነተኛ ድምጽን የናፈቁ ልጆች አሉ። ያጭበረበራቸው ሰዎች አሉ። ያጭበረበራቸው የሆነ ነገር አለ። ግን አንድ ጸሎት ጸልያለሁ በጌታ በኢየሱስ ስም ወደ ሕዝብ እውነተኛ ያንተ ድምጽ ይመለስ። አባት ሆይ ለልጆች ይመለስ። ያውቃሉ እኮ አንተ የት እንዳለ፣ ግን እነሱን ያጭበረበራቸው ነገር አለ። ያንተን ድምጽ አድገው ነው ሰምቶ ነው ያደጉት፣ ግን አሁን አጭበርብረዋል ብዙዎች። ግን ድምጽ የት እንዳለ ረተታነ ታላችሁ እኮ እሱን ድምጽ ይታወቃል እኮ ሲመጣ ወደ እናንተ ይንተ የኦዲሽ እረተስተን ይአውገት ክክለ ግድራ እኮ ይረተስ እረተስተን ነዮ ከለናጥቆ አሜን ጎባ ከልኮ ዋሰራ አሜንካ በቃ ይነላንተ ልንገሪ ማንም ነብይ ተነስቶ አንተ ላይ ያውራ እኔን አይሰማም ይበለኝ። እግዚአብሔር ምስክሬ ነው። ጀግና ሆነ በእግዚአብሔር ፊት ቀጥሉ። ማንም ተነስቶ ሐሰተኛ መጥቶ አሜን በል ካለ አሜን አትበል። ካልገባኝ ዝም በል። አልገባኝም ብለህ ንገረው። ከጌታ እንዳልሆነ ይዝ የተሰማኝ በደምብ ስሙኝ። ከአምላክ ዘንድ እንዳልሆነ እያወቅ ነዮ ጋር ሳይ አሾይ ኦዲሺ አያናይ ኦዲሺ ጦሳ በግደናገ ኦዲሺ አይሲ አሳይሊናዮ አሜን ከ ገለናጥቆ ዝምጋ ሀላይቲ ጦሳይ ነባጋ ግደና ሀላይቲ ጦሳይ ነባጋ ግደና ሸጋዲያስ ቤናሳዲያ ጀልቫኒያ ሳይ አጃካኒያ ሰበ ድምጹን ወደ ተራቡት ዘንድሮ ፊቱ ይመለሳል። እውነተኛ ድምጽ ወደ ተራቡት ፊቱ ይመለሳል። ወይ ሸላካኒያስ እውነተኛ ድምጹን ለተራቡ ለልጆቹ ፊቱን ወደ እነሱ ይመልሳል። ሃሌሉያ 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 ሃሌሉያ። አባቱ አመሰግናለሁ ኢየሱስ ዳልካኒያ ሰባው መጃኒያሶ
አመፀኛ ነው ይበሉ እንጂ የአምላክ ድምፅ የሌለበት ቦታ ከዚህ በኋላ አንቀመጥም። ዱርዬ ነው ይበሉ፣ አመፀኛ ነው ይበሉ፣ አይሰማም ይበሉ፣ ድምፁ የሌለበት አንቀመጥም። የአጭበርባሪዎችን ድምፅ እያሞቅን አንቀመጥም። አንቀመጥም። ኢትዮጵያ ምድር ላይ የእግዚአብሔር እጅ ትመጣለች። የበጉ ድምፅ በዚህ ምድር ላይ ከፍ ከፍ ይላል። የበጉ ድምፅ ከፍ ከፍ ብሎ ይሰማል። ሃሌሉያ 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 አባት ሃሌሉያ አባት ተርበናል አባት ሆይና ጠምቶናል ድምፅህና ኢየሱስ። ባጭበርባሪዎች መንፈሳዊ ካንተ ጋር ያለው ኮኔክሽናችን ባጭበርባሪዎች ምክንያት ተመቷል። እግዚአብሔር ኮኔክሽናችን ደክሟል። አባት ሆይ ወደኛ ተመለስ፣ ወደኛ ተመለስ በኢየሱስ። ሃሌሉያ ሃሌሉያ። ኦሪጂናል የሆነው መንፈስ፣ ደፋር የሆነው መንፈስ፣ መናገር ከጀመረ እውነትን የሚናገር መንፈስ እሱ ነው መነጠማት ያለብህ። እሱ ነው መራብ ያለብህ። የትምህርት ስኬት ያለው በዛ ድምፅ ውስጥ ነው። የአገልግሎትሽ ስኬት ያለው በዚህ ድምፅ ውስጥ ነው። ፍላጎትን ተከትለው የሚናገሩ ነቢያትን አትከተላችሁ። እኔ ዛሬ ተናገራለሁ፣ ግን መልእክቴን አስተላልፈው ያንተ መፍት ነው። ፍላጎትን የሚከተሉትን አቁም። ግን አንተ የት እንዳለ አቅጣጫን የሚያሳዩ ነቢያት ላንተ ይነሱ። ነሞሪኮ ሞራራሳ ካጠፋ አጥፍታል፣ ትክክል ኮን ትክክል ላይ የሚሉ አቅጣጫ የሚያሳዩ ወደ ክብሪ በትክክል የሚያደርሱ እግዚአብሔር ወደ ተናገረው ዳይሬክሽን በትክክል የሚያደርሱ ጀግኖች አባቶች መንፈሳዊ አባቶችን ይስጥ።